ቅዱስ ላሊበላን ማየት እግዚአብሔርን ማየት ነው። ቅዱስ ላሊበላን ማየት እግዚአብሔርን ማየት ነው። ቅዱስ ላሊበላን ማየት ማንን ማየት ነው? በእውነት ተናገሩ። ማንን ማየት ነው? ድገሙ። ማንን ማየት ነው? ወደ ቅዱስ ላሊበላ መምጣት ወደ እግዚአብሔር መምጣት ነው። ምክንያቱም ቅዱስ ላሊበላ ብርሃነ ክርስቶስ ያልተለየው፣ እግዚአብሔርን የመምሰል መልኩ ያልተለወጠበት፣ እሱን ራሱን መስሎ ሐዋርያትን አክሎ በዚህ ብርሃን የኖረ ቅዱስ ስለሆነ እሱን ማየት እግዚአብሔርን ማየት ነው ማለት ነው። ሊቁ የገድሉ ጸሐፊ ስለ እሱ ሲናገር ይህች ብርሃን እንዳልጠፋችበት ሲያስረዳ ምን ይላል መሰላችሁ? ሆረ በፍኖተ ብርሃን ከመ ይትመሰሎ ለብርሃን ዘውእቱ ኢየሱስ ክርስቶስ ተስቦ በቃሉ ዘይቤ ተመሰሉ ኪያየ አለ። ኢየሱስ ክርስቶስ ብርሃኑ አምላኩ ኢየሱስ ክርስቶስ እኔን ምሰሉ ብሎ በተናገረው ቃሉ ተማርኮ ተስቦ ቅዱስ ላሊበላ ብርሃናዊ አምላኩ ኢየሱስ ክርስቶስን መስሎ በብርሃናዊ አምላኩ በኢየሱስ ክርስቶስ ጉዞ ኖረ፣ በዚያ ተገለጠ ይላል። እኛ በቅዱስ ላሊበላ የምንመካው እንዲያው ዝም ብለን አይደለም። እንዲህ አምላኩን የሚመስል ብርሃነ አምላኩ ያልተለየው ብርሃናዊ ቅዱስ ስለሆነ ነው። ትሑት ንጉሥ በመሆኑ ማንን ይመስላል? ተናገሩ ወጣቶች። ልዑላን አይደላችሁ? እስቲ የቅዱስ ላሊበላ ልጅ ይናገር ማለት ነው። ትሑቱ አባታችን ማንን ይመስላል አልኳችሁ? ማንን ይመስላል? አምላኩን ይመስላል። እንዴት? ክርስቶስ ንጉሠ ቅዱስ ላሊበላ ኢየሱስ ክርስቶስ፣ ፈጣሪ ቅዱስ ላሊበላ ኢየሱስ ክርስቶስ ትሑት አምላክ ነው። ግን እሱ በባህሪው ልዑል ነው። ይጸውር ድደ ወይነብር ጠፈረ አይደለም ምንድነው? ከታች በርባሮስን ያጸና ነው። በታች በርባሮስን የያዘ ነው። በላይ ደግሞ በጽርሐ አርያም የተገለጠ ነው። አድማስና ናጌብ በእጁ መካከል ናቸው። ፍጥረታት ሁሉ በእፍኑ የማይሞሉ ናቸው። ውቅያኖስም ጭምር በእጁ የማይሞላ ነው። በእውነት ልዕልና የባህሪው ነው። ልዑል አምላክ ነው። ነገር ግን ከልደቱ እስከ ስቅለቱ ያየነው በምንድን ነው? በትሕትና አይደለም? ሞቱን የተቀበለው በትሕትና ነው። አክሊለ ሦኩን ያደረገው በትሕትና ነው። አረገ መባሉም ጭምር ተነሳ መባሉም ጭምር በእውነት ትሕትና ነው። ስለ አምላካችን ስለ ኢየሱስ ክርስቶስ ትሕትና ትሑት ነው ማለት ራሱ ትሕትናውን የሚገልጠው አይደለም በእውነት ማለት ነው። እኔ ንጉሠ ሰማያት ወምድር ነኝ ቤተ መንግሥት ስሩልኝ ብሏን አላለም? ተናገሩ። ብሏን ወይ? ቤት ስሩልኝ ብሏን? ምንድን ነው ያለው? ለቆናጽልሰ እሺ ግበብቦሙ ወለአዕዋፈ ሰማይኒ ምጽላለዎሙ። እነዚህ ቀበራርቱ ጉድጓድ አላቸው፣ ወፎቹም እንዲሁ ደግሞ መጠለያ ጎጆ አላቸው። የሰው ልጅ እኔ ግን ምን የለኝም አለ። ምን የለኝም? ራሴን የማስጠጋበት ምን የለኝም። ይህ ማን ነው? ጽርሐ አርያም መንበሩ የሆነችለት ኢየሱስ ክርስቶስ ነው። በእውነት አባታችን ቅዱስ ላሊበላ እስካሁን በዘመነ ብሉይ ካየናቸው፣ በዘመነ ሐዲስም እውነተኛ ታሪካቸው ከተጻፈላቸው ቅዱሳን ከምንላቸው ነገሥታት ፈጽሞ ተለይቶ አምላኩን የሚመስል ነው። በዚህ ማለት ነው። እግዚአብሔር ምን የለውም በዚህ ዓለም ብያቸዋለሁ። ቤት የለውም አላልኳችሁ? ምን የለውም? ቤተ መንግሥት አለው? ወታደር ይኑረኝ ብሎ ነበር? አንጥፉልኝ ወዝጉዙልኝ አይታችሁ ታውቃላችሁ? አለ በወንጌል? በእውነት የለም። አባታችን ቅዱስ ላሊበላ በዚህ ዓለም ሲኖር ቤተ መንግሥቱ የት ነበር? የቤተ መንግሥቱ ፍርስራሽ በእውነት ዛሬ አለ ወይ? የራሱ የሆነ ቤት አለው ወይ? ንጉሥ ሆኖ ቤተ መንግሥቱን ሳይሰራ የኖረ ንጉሥ ሰሎሞን ነው? ዳዊት ነው? ቤት ሳይኖረው የሞተ ንጉሥ በእውነት ማን ነው? አምላኩን የመሰለ ቅዱስ ላሊበላ ብቻ ነው በእውነት ማለት ነው። ይህ የምንፍቀው የምንዋሸው ታሪክ አይደለም።